ተወዳጁ የእንግሊዝ ፕሪሚየር ሊግ ዛሬም ቀጥሎ ሲደረግ ቀን 8:30 ላይ ማንቸስተር ዩናይትድ ከሜዳ ውጭ ተጉዞ ብሬንፎርድን ሲያስተናግድ በዚህ ጨዋታ የማንቸስተር ዩናይትዱ የፊት መስመር ተጫዋች የሆነው አማድ ዲያሎ ለጨዋታው ዝግጁ እንደማይሆንና በተጨማሪ እንደዚሁ ማዝራዊም ለዛሬው ጨዋታ ዝግጁ እንደማይሆን ሩቨን አሞሪም አስታውቋል። ሌላኛው የምዕራብ ለንደኑ ክለብ ቸልሲ በሜዳው በስታንፎርድ ብሪጅ ቀን 11 ሰዓት ላይ ብራይተን ኤንድ ሆቭ አልቢዮንን ሲያስተናግድ የአምናው ሻምፒዮን ሊቨርፑል ከሜዳ ውጭ ተጉዞ እንግዲህ ቀን 11 ሰዓት ላይ ክሪስታል ፓላስን የሚገጥም ይሆናል። በዚህ ጨዋታ የሊቨርፑሉ አዲሱ ፈራሚ ኡጎ ኤኪቲኬ በጨዋታው እንደማይሰለፍና እንደዚሁም በካራቦ ካፕ ሳውዝሃምፕተንን ባሸነፉበት ጨዋታ ቀይ ካርድ መመልከቱ ይታወሳል። ሆኖም ግን አዲሱ ፈራሚያቸው አሌክዛንደር አይዛክ ዛሬ የመጀመሪያ የእንግሊዝ ፕሪሚየር ሊግ ጨዋታ አሰላለፍ ውስጥ ይካተታል ተብሎ ይጠበቃል። ሌላኛው እንደዚሁም በኢታሃድ ስቴዲየም ማንቸስተር ሲቲ በሜዳው በርንሌን የሚያስተናግድ ይሆናል። ይህ ጨዋታም የሚደረገው ቀን 11 ሰዓት ላይ ሲሆን ሌላኛውና የነገው ተጠባቂው አርሰናል ወደ ሴንት ጄምስስ ፓርክ ስቴዲየም አቅንቶ ኒውካስል ዩናይትድን የሚገጥምበት ጨዋታም እንደዚሁ ከወዲሁ የብዙዎችን ቀልብ የሳበ ሆኗል። በዚህ ጨዋታ የሚኬል አርቴታው ቡድን አርሰናል እንግዲህ ቡካዮ ሳካ እንደዚሁም ማርቲን ኦዴጋርድ ቤን ዋይት የመሳሰሉ እነዚህ ተጫዋቾች ከጉዳት ስለሚመለሱ ሚኬል አርቴታ አስታውቋል። እነዚህ ተጫዋቾች ለጨዋታው ሙሉ በሙሉ ዝግጁ እንደሆኑም እንደዚሁ ሚኬል አርቴታ ያስታወቀ ሲሆን ጨዋታውን ለማሸነፍም ወደ ሴንት ጄምስስ ፓርክ ስቴዲየም እንደሚያቀኑ ሚኬል አርቴታ ተናግሯል። እንደዚህ አይነት አጫጭር ስፖርት መረጃዎች እንዲደርሳችሁ እዚች ጋር ያለችውን የፕላስ ምልክቷን መጫናችሁን እንዳትረሱ። ይመቻችሁ ጌነርስ።